ስክሮል እንዳታረጉ ቲክቶክ ሾፕ መስራት የምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። በጣም ረጅም ጊዜ ስጠየቅ ነበር ጆይ እንዴት ነው እቃዎች የሚመጡልሽ ፍሪ ጊፍት የምታገኙ እቃ የምትሸጪው እንዴት ነው ብላችሁ በጣም ስጠይቁኝ ነበር። ይሄ ቪዲዮ ለእናንተ ነው። ስክሮል እንዳታረጉት። ቲክቶክ ሾፕ እንዴት አፕላይ እንደሚደረግ እያንዳንዱን ስቴፕ አሳያችኋለሁ። ግን የመጀመሪያው ሪኳየርመንት እንግዲህ 5000 ፎሎወር ያስፈልጋል። ቆይ እንዳትሄዱ 5000 ፎሎወር የሌላችሁ ሰዎች ዋና ይሄ ቪዲዮ ለእናንተ ነው። ከ5000 በታች ላላችሁ ሰዎች፣ ከ5000 በላይ ያላችሁ ሰዎች ደግሞ ከዛ ስቴፕ ባይ ስቴፕ እንዴት ለቲክቶክ ሾፕ አፕላይ እንደምታደርጉ እቃ እንዴት እንደምታስልኩ የምታገኙትን ገንዘብ ደግሞ እንዴት እንደምታወጡ እያንዳንዱ ስቴፕ አሳያችኋለሁ። 5000 ፎሎወር የሌላችሁ ሰዎች ግን ኮሜንት ላይ 5k ብላችሁ ጻፉ። እኔ ፎሎ አላደራረግም፣ ምክንያቱም ፎሎ ስታደራርጉ ትክክለኛ የሆነ ኦዲየንስ አታገኙም። ለምሳሌ ለልጅ አስተዳደግ እየሰራችሁ የእናንተ ኦዲየንስ ደግሞ ምግብ አሰራር ሊሆን ይችላል የሚወደው፣ ስለዚህ ፎሎ ያደርጋችኋል። ኤኒዌይ እንደሱ በፎሎ ማደራረግ የምታገኙት ፎሎወር ብዙም ጥቅም የለውም። ለዛሬ ግን ፎሎ ማደራረጋችሁ ምክንያት ቲክቶክ ሾፕ ጀስት 5000 ፎሎወር ብቻ ነው የሚፈልገው። የእናንተ ኦዲየንስ ይሁን ማየት ይፈልግ አይፈልግ ምናምን it doesn't care። ስለዚህ 5k ብላችሁ ኮሜንት ላይ ጻፉ። 5k ያሉትን ሁሉንም ፎሎ አድርጓቸው። ሌላ ጊዜ ጆይ ፎሎ ታደራርጋለች አታደራርግም። አሁን ግን ቲክቶክ ሾፕ መክፈት ለምትፈልጉ ሰዎች ፍሪ ጊፍት እንዲላክላችሁ የሰው ፕሮሞት ለማድረግ ገንዘብ ለማግኘት የምትፈልጉ ሰዎች 5k ብላችሁ ኮሜንት አድርጉ። 5k ያሉትን ደግሞ እንዳለ ፎሎ አድርጓቸው ማለት ነው። ከዛ ኔክስት ቪዲዮአችን ደግሞ እንዴት ነው 5000 ከሞላን በኋላ ለቲክቶክ ሾፕ አፕላይ የምናደርገው እንዴት ነው ገንዘብ የምናወጣው የሚለውን ነግራችኋለሁ። ጆሽ መልስ ነኝ። ስላያችሁ ታመሰግናለሁ። ለሌሎች ሰዎችም ሼር አድርጉ። ብዙ ቪዲዮ በደንብ እንዲሄድ ላይክ አድርጉ፣ ኮሜንት አድርጉ። እሺ፣ ወዳችኋለሁ። ሃቭ አ ብለስድ ዴይ